ተስፋዬ እንግዲህ ሀገራችን ላይ ካሉ ድምጻውያን መካከል የባህል አምባሳደራችን የምንለው ነው። በጣም በበርካታ ቋንቋዎች የተለያዩ ሙዚቃዎችን በማድረስ ይታወቃል። ስለዚህ የኢትዮጵያ መልክ ነው ብንለው ማጋነን አይደለም። ለሱ ባካችሁ 2017 አዲስ ዓመት እዚህ ጅቡቲ ጋምቤላ መርከብ ላይ የምትገኙ የተከበራችሁ የመንግስት ኃላፊዎች በሙያችሁ ሀገራችሁን እያገለገላችሁ ያላችሁ ኩራት የሀገር ልጆች ጥሪ የተደረገላችሁ እንግዶቻችን በቤታችሁ ደግሞ አዲስ ዓመትን ከወዳጆቻችሁ ከዘመዶቻችሁ ጋር ሆናችሁ ተመስገን እያላችሁ እያሳለፋችሁ ያላችሁ ሁላችሁንም እንኳን አደረሳችሁ። መጪው ዘመን የሰላም የጤና ከራስም ከሌላም የመታረቂያ እንዲሆንልን እንመኛለን። በጣም ከልብ እናመሰግናለን። ሙዚቃው እንደተጠበቀ ነው። በየማሉ ግን እየተጫወትን ስለምንሄድ በመቀጠል ሁለት ሰዎችን እዚህ መድረክ ላይ እንጋብዝና ምናልባት እኔም በግል በጣም አንበበን ከምንወዳቸው ታሪኮች መካከል የካፒቴኖች ህይወት ብዙ ጊዜ ይነሳል። በብዙ የተጻፈበት በጣም ደግሞ ከባድ የሚባልም ህይወት ስለሆነ እኛ ስናያቸው ገና እዚህ መርከብ ላይ ስንመጣ ጓጉተን ነበር። ደስ ብሎን ቀን ላይ ጋምቤላን ገብቶ የማየት የመጫወት ደግሞ አንዳንድ ነገሮችን አብሮ የመሆን ጊዜ ነበረንና ይሄ ሰዓት ደርሶ ደግሞ በሰፊው ከናንተ ጋር እንድንሰማ በጣም ጓጉቶን ነበረ። ካጓጉኝ ነገሮች መካከል አንድ ሰው አንድ ሙያ ላይ 32 አመትና ከዛ በላይ ሲቆይ ምን ማለት ነው? አይገርምም? እናመሰግናቸዋለን። እነሱን ሁለት ሰዎችን በውክልና እንጠራና ህይወታቸውን በጋራ የምንጋራበት ነው። እኔ በጣም መስማት ፈልጋለሁ። ማሂም እንደዛው ታስባለች ብዬ አስባለሁ። በመቀጠል ካፒቴን ዳንኤል አለማየሁና ቺፍ ፍቅሩ ኪዳኔ ባካችሁን ወደ መድረክ እንድትመጡልን በአክብሮት እንጠይቃለን። ይቅርታ ቺፍ ፍቅሩ የማነ ይቅርታ ጠይቃለሁ። እንኳን አደረሳችሁ። እንኳን እንደዚህ በአይን ለመታየት በቃን። እንኳን እንደዚህ በአደባባይ እናንተን ለማመስገን በቃን ማለት እንወዳለን። ታንኪዩ እናመሰግናለን። እኛም 2017 አዲስ ዓመት ላይ ነው ያለነው። ቀደም ሲል እኛም ስንል የነበረው የነሱ ህይወት በተለየ መንገድ ደስታ፣ ሀዘን፣ በዓል የሚባለው ነገር እንደው በቀላሉ የሚገለጽ አይደለምና ከነሱ አንደበት ብንሰማ መልካም ስለሚሆን በዓል እንዴት እንደሚያሳልፉ መጀመሪያ መግቢያ እንዲሆነን ጥቂት ብንካፈል ደስ ይለናል። እሺ፣ በመጀመሪያ ከሩቅም ከቅርብም ይህንን ባህል ለመታደም ለመጣችሁ ኢትዮጵያውያን የጅቡቲ ዜጎች እዚህ ያላችሁ መልካም አዲስ ዓመት መመኘት ፈልጋለሁ። ለሁላችንም ዘመኑ የደስታ የፍሳ ለኢትዮጵያ የሰላም እንዲሆንልን እመኛለሁኝ። በመቀጠል ዛሬ ለኔ አሁን ልዩ ቀን ነው። ለምን በመመራው መርከብ ላይ እንደዚህ በዛ ያለ ሰው ታድሞ ዝግጅት ተዘጋጅቶ የአዲስ ዓመት በዓል ድባብ ሲፈጠር ለኔ ልዩ ቀን ነው። ምናልባት ለኢትዮጵያ አየር መንገድ ፓይለቶች ወዳጆች ጓደኞቼም አሉ። ለነሱ እንደዚህ ከህዝብ ጋር አብሮ መጓዝ ቀላል ነገር ነው። ስራቸውም ዴሊ ህዝብ ማገልገል ስለሆነ ኢንፋክት እኛም ህዝብ ነው የምናገለግለው። ግን እንደዚህ ማስ የሆነ ሰፋ ያለ ህዝብ ተገኝቶ ታዳሚ ተገኝቶ ያከበርኩት በዓል የመጀመሪያዬ ነው እና በጣም ደስ ብሎኛል። በጣም አመሰግናለሁ መታችሁ ይህንንም እድል ስላገኘን እውቅና ስለተሰጠንም በእውነት በጣም አመሰግናለሁ። ይህንን እንትን ላዘጋጁት አካላት በዓል እንዴት ነበረ የምናከብረው የሚለው ትንሽ ያስቸግራል። ወጣት ሆነን ይህ ስራ ደስ የሚል ስራ ነው። አድቬንቸር አለው። ከአንድ ሀገር ወደ አንድ ሀገር እንሄዳለን። ባህሉንም ብዙም ሪኮግናይዝ አናደርገውም፣ ያልፋል። ግን ቤተሰብ መስርተን ልጆች መጥተው ፋሚሊ የሚለውን ኢንቲቲ መስርተን ተለይተን ማክበር በጣም እጅግ ፈታኝ ነው እና እናከብራለን። አንዳንድ ጊዜ ውሃ እንደምታዩት አሁን ጸጥ ብሏል። ሲያገረሽበትም በደንብ ነው የሚወዘውዘውና የበላነውም ይቸገራል መርጋት ውስጥና በዓል አንዳንድ ጊዜ በቃ በደንብ ልናከብር ወተን ተዘጋጅቶ ምግቡ በባህር ምክንያት በአውሎ ንፋስ ወይም በሞገድ ምክንያት
በዓሉ ትንሽ ረብሾን የተዘጋጀውን ምግብ ብዙ ሳንመገብ ያቋረጥንበት ብዙ በዓላት አሉ። በዚህ መልኩ ነው በዓልን የምናከብረው። ከዛ በፊት ግን እንደው ምን ያህል ዘመን ነው እዚህ ስራ ላይ የቆያችሁት የሚለውን መስማት በጣም ደስ የሚል ነገር ነው። እኔ ወደ 18 አመት ሆኖኛል በዚህ ስራ ላይ እና ቀጥላለሁ። እንግዲህ የአንድ ጎረምሳ እድሜ ነው። እኔ ረጅም አመት ሰርቻለሁ። ያው እዚህ ካለነው የባህር ላይ ካለነው ሰዎች በጣም አንጋፋው እኔ ነኝ። ዋው አንጋፋው እኔ ነኝ። እንግዲህ እነሱም የምታየው ካፕቴንም ሌሎቹም እዚህ ያሉት በሙሉ ኦልሞስት በኔ ስር ነው ያደጉት ብዬ ነው የማስበው። የእውነት ለመናገር አሁን በቴክኒካል ዲፓርትመንት ኃላፊነት ስር ነው ያለሁት። እነሱም ደግሞ እዚህ ደርሰው ትልቅ የሆነ ኃላፊነት ተረክበው ከልጅነታቸው ጀምሮ መጥተው እዚህ በመድረሳቸው በጣም ትልቅ ኩራት ይሰማኛል። ምክንያቱም ትልቅ የሆነ ኃላፊነትን እንደተወጣው አድርጌ ነው የምገምተው። እኔ እንደነገርኳችሁ ወደ ማገባደጃው ደርሻለሁ። በቅርቡ የዚህ የባህር ላይ ጋር የሚነካካው ህይወቴ በሙሉ ወደ መጨረሻው ስለሆነ አጋጣሚ ደግሞ የሚገርመው ነገር በዚህ ወደ መጨረሻው ህይወት ላይ ይሄን ነገር ማግኘቴ እንደዚህ ደስ የሚል የህዝብ ስብስብ ባለበት ለኛ ደግሞ ትልቅ የሆነ እንደው እውቅና የተሰጠበት በክቡር ሚኒስትር በክቡር አምባሳደርም በክቡር የጅቡቲ ሚኒስትርም የሰጠን ትልቅ ነገር ነውና ለካ እንደዚህ ነን፣ ለካ እንደዚህ አይነት ትልቅ ስራ ሰርተናል ብለን በራሳችን እንድኮራ ስላደረጋችሁን በጣም በጣም አመሰግናለሁ። ደስ ይላል። በጣም ክብር ይገባችኋል። እባካችሁን በጣም እዚህ መድረክ ላይ ደግሞ ተገናኝተን ከመለያየታችን በፊት በተለየ መንገድ እንደው በጣም አስቸጋሪ ስራ ነው ሲባል ያለ ምክንያት አይደለምና ብዙ ነገሮች ታልፈዋል። ቀንጨብ አድርገው ምናልባት አስገራሚ ሊሉት የሚችሉት አስደንጋጭ ሊሉት የሚችሉትን አጋጣሚ ቢነግሩን ደስ ይላል። እኔ አሁን በዓል ስለሆነ እንደው የሚያሳዝን ነገር ተናግሬ ከማስቆዝማችሁ እንደው የኢትዮጵያ ሕዝብ ብዙ ጊዜ የኛን ስራ አይረዳውም እና አንዳንድ ጊዜ የምጠየቀው ነገር ለኔ ትንሽ ኢንተርቴን ስለሚያደርገኝ እሱን እንደው ባጫውታችሁ ደስ ይለኛል። ለምን አዲስ አበባውን አንድ ወዳጅ ትራፊክ ባለሙያ ወዳጅ አለኝ፣ ትራፊክ ፖሊስ ይጠይቀኛል። እንዴት ነው እናንተ ጋር እንደው ዶልፊኖቹ ዜብራ ምናምን ጠብቀው ነው የሚያልፉት? እንደው አትገጭም ትንሽ ምናምን ይለኛል። ወይስ እንደኛ ሀገር ዝም ብለው እያወሩ ነው ስልክ የሚያልፉት ይለኛል። ትንሽ ቅሬታውን ለመግለጽ ነው። የእኛን ህዝብ የትራፊክ አዌርነስ በዚህ መልኩ አድሬስ አድርጎልኛል እና ያ እንትን ይለኛል። ቤተሰብ አካባቢ ደግሞ በዓል እንደው ሆኖ ከደረሰን እንዴ በቃ አንተማ ምን በግ ነው ይዘህ የምትመጣው? ደንበኛ ዶልፊን ነው ካንተ የምጠብቀው አይነት ይህ አይነት ጨዋታ አለና እንደው የሚያሳዝነውን ነገር ከምንናገር ያኛው አለ። ኢንፋክት ብዙ አለ፣ ቻሌንጆች አሉ። ደስ ይላል በጣም። ከቺፍ ፍቅሩም ጥቂት ነገር ብንካፈል ደስ ይለናል። አብዛኛውን ያው ካፕቴን ብዙ ነገር ተናግሯል። እኔ እንግዲህ ካጋጠመኝና በጣም የሚገርማችሁ ነገር ምንድነው የራሴው እናት ናት፣ አሁን በህይወት የለችም። ስራውን ሲጀምር እንዴት ነው ግን ማታ ማታ የት ሆቴል ነው የምታድሩት ብላኛለች። እና እሱን ለመግለጽ እሷ ብቻ ናት ብዬ አስብ ነበር፣ ግን ለካ በጣም ብዙ ሰው ይሄን ነው የሚያስበው። ምክንያቱም ማታ ማታ የት ነው የሚያድሩት? እንዴት 24 ሰዓት ሰው ይሄዳል ዝም ብሎ መርከብ ላይ የት ትቆማላችሁ ይሉናልና እሱን ለመግለጽ ለሰው በጣም 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 አስቸጋሪ ነው። እና የባህር ህይወት ላይ እንግዲህ ያለው ቻሌንጅ አንዱ ይሄ ነው። አብዛኛው ከዚህ ከመርከብ ጋር ያለን ኢንፎርሜሽን በጣም አነስተኛ ስለሆነ በአጋጣሚ ይሄን አጋጣሚ በመጠቀም ያው እዚህ የፋና ብሮድካስቲንግ ሰዎች የመርከቡን ከኋላ በኩል በእናንተ በኩል ያለውን የሰራተኞቹን መኖሪያ ክፍሎች ያሉ እዛ እያደረን እንደምንሄድ እንደገና ደግሞ አንድ ጊዜ ከተነሳን እስከምንቆም ድረስ በመርከቡ መሪዎች የመርከቡን የእንቅስቃሴ በሚያው ስራውን በየጊዜው በየቀኑ 24 ሰዓት በሚቆጣጠሩ ኢንጂነሮች እንደገና ደግሞ በየጊዜው የምታዩት እንደዚህ እንደ ክሬን ላይ ያሉ ነገሮችን የሚሰሩልን ሰራተኞች የመርከቡን ጽዳት የኛን ደግሞ በመርከብ ላይ ስንኖር
የእለት እለት የምግባችን ሁኔታ የሚከታተሉ የምግብ ሰራተኞቻችን እነኚህ ሁሉ አስተዋጽኦ፣ ሌላው ደግሞ ከመስሪያ ቤት ከጀርባ ሆነው በጣም በሚገርማችሁ ሁኔታ በጣም ከፍተኛውን የስራ የሚሰሩ አሉ። እነሱ የጭነት ክፍል ሰዎች አሉ፣ የኦፕሬሽን ክፍል ሰዎች አሉ፣ የኮሜርሻል ክፍል ሰዎች አሉ። እነኚህ ሁሉ አንድ ላይ ተባብረው ነው እቃ ከአንድ ወደብ ወደ አንድ ወደብ ይዘን እንድንመጣ የሚያደርጉን እንድታውቁ ፈልጋለሁ። በጣም አመሰግናለሁ። እዚህም እናመሰግናለን። እናንተ ድንቅ እንቁ የሀገር ልጆች ስለ ትናንትም ስለ ዛሬም ስለ ነገም ነው ማመስገን የምንፈልገው። እንኳን አደረሳችሁ። መልካም በዓል። ወደ ቦታችሁ እባካችሁን በሞራል ተቀበሉልን። ወደ መቀመጫቸው